ስንፈተ ወሲብን ለማከም የወሲብ ቀስቃሽ ፊልሞችን ማየት ጥሩ ነው ወይ? ይሄ በነገራችን ላይ ብዙ ቦታ የገጠመኝ ነገር ነው እና በትዳርም ውስጥ ያሉ እንዲህ አይነት ችግር ሲገጥማቸው የሚመከሩት የወሲብ ፊልም ካየህ በኋላ ወደ ሚስትህ ብትሄድ ጥሩ ነው፣ ስሜትህ ሳይበርድ ስሜትህ እንዲነሳሳ ይረዳሃል። ይሄ በጣም ትልቅ ውሸት ነው። በምን ምክንያቶች ትለኝ ይሆናል? የመጀመሪያው አንደኛ ነገር ፖርን እያየን ወይንም እንደዚህ አይነት ፊልሞችን እያየን የምንነሳው መነሳሳት እውነተኛ አይደለም፣ ተፈጥሯዊ አይደለም። ልክ ሰው በማኖቤላ የቆመን መኪና የድሮ መኪና ማኖቤላ እንዲህ ነበር የሚነሳው ሳይመጣ በፊት እና እንደዛ ማለት ነው። እና ያን ስሜቱን እንዳይበርድበት ደግሞ ለመጠበቅ ሲል አእምሮ ውስጥ ያንን ኢሜጅ ወንዱ እዛ ፊልም ላይ ያያትን ሴት እያሰበ ነው ወደ ሚስቱ የሚሄደው እና ከሚስቱም ጋር ሲገናኝ የሚያስበው ከሷ ጋር አይደለም ከዛች ሴት ጋር ነው እየተገናኘ ያለ። ይሄ ደግሞ መቼም እምነት ላለው ሰው ኃጢአት፣ ይሄ ምንዝርና እና ጤነኛ አይደለም። ሁለተኛ ነገር በዚህ አይነት መንገድ ስሜቱ የተነሳ ወንድ ሚስቱ ጋር ሲሄድ የሚስቱን ስሜት መጠበቅ አይሆንለትም እና የሚታየው ነገር ምንድነው? በቃ ስሜቱን ማርካት ነው። ያ ሚስትየው ብልቷ አልተነሳም ብላ እንዳታስብ እንዳትጨቀጭቀው ያንን መቻሉን ለማሳየት ስለሆነ እና ያ ነገር እንዳይወርድ የሚያደርገው ነገር ምንድነው? ስሜቷን ሳይጠብቅ ከሷ ጋር ለመገናኘት ይሞክራል። ይሄ ደግሞ በጋብቻ ውስጥ የሚፈጸም መድፈር ነው። በሴቶች ላይ የሚፈጸም ወሲባዊ ጥቃት ነው፣ በትዳር ውስጥ የሚፈጸም ማለት ነው። እና ሴቶች በዚህ መንገድ እየተጠቁ ነው። በነገራችን ላይ ፖርን የሚያዩ ወንዶች አጥቂዎች ነው የሚሆኑት። ይሄንንም መናገር አለብኝ። አሁን ከፍተኛ ችግር አለ እንደ ሀገር አይደል? የህፃናት ጥቃት፣ የሴቶች ጥቃት። ያንን መከላከል የምንችለው ፖርኖግራፊን በማስቆም የሚመጣውን የፖርን ፍሰት ቴሌኮሙኒኬሽን እርምጃ ሊወስድ ይገባልና ሴቶቻችን ላይ ጥቃት እየደረሰ ነው፣ ልጆቻችን ላይ ጥቃት እየደረሰ ነው። ከዛም ባሻገር ደግሞ የሚሆነው ነገር ምንድነው? ትዳር ይፈርሳል። እና ፖርን 70% ትዳር እንዲፈርስ ምክንያት ነው። የብዙዎች ትዳር በዚህ ምክንያት ፈርሷል፣ ቤተሰብ ፈርሷል፣ ልጆች ተበትነዋል። መጨረሻ መናገር የምፈልገው እንዳውም ፖርን የሚያዩ ለማግባትም ፍላጎት የላቸውም። ለምን? ኦሬዲ ፊልም ላይ አግብተዋል። ይህንንም በደንብ እንዲሰሙልኝ ይፈልጋሉ። ያገባ ማግባት አይፈልግም እና አሁን ማግባት የማይፈልግ ትውልድ አይደል እያየን ያለ ነው። ለምን? ኦሬዲ አላ የሚፈልገውን እዛ ያገኛል። ግን ጤነኛ አይሆንም፣ አንጎሉ የተጎዳ ይሆናል፣ ጤናማ የህብረተሰብ ክፍል አይሆንም፣ አምራች አይሆንም፣ የተሰጠውን አእምሮአዊ ፖቴንሻል መጠቀም አይችልም። ኢኖቬቲቭ ወይም ፈጠራ አቅሙ ነው ቶታሊ የሚወሰድበትና እንደ ሀገር ትልቅ ችግር ላይ ነው ያለ ነው። ቅድም ያልኩ ጥናት ውስጥ አንዱ እንደ ሀገር ያለብን ችግር ፖርኖግራፊ ነው ይላል። ይህንን በመረጃ ማቅረብ ብዙዎቻችን ቤት ያለ ችግር፣ ብዙዎቻችን በዚህ ችግር ውስጥ ሳናውቅ እንደ መፍትሄ ብለን የምንገባው ያለ እውቀት የምንገባበት የአብዛኞቻችን ችግር ነውና በዚህ ነገር ላይ በጣም ጥንቃቄ ልታደርጉ ይገባል። አንዳንድ ጊዜ ሁኔታዎችን ወይም ደግሞ የምትፈልጉትን መፍትሄ ከትክክለኛው የጤና ባለሙያ ይሁን ብቻ ከባለሙያ ማግኘት ያስፈልጋል ማለት ነው። ዝም ብሎ ጎግል ላይ ቻት ጂፒቲ ላይ ወይም የተለያዩ ፕላትፎርሞች ላይ በማንበብ ብቻ መፍትሄ